መጠጥ ሰው የሚጠጣው እስኪሰክር የሚጠጣው ለምንድን ነው? ደስታ ፍለጋ ነው። መከራችን ያየ ነው በመጠጥ። አሁን እኔ አብነት ትምህርት ቤት አለኝ። 100 ሺህ ብር ስጡኝ ብል የሚያቀምሰኝ የለም። ውስኪ ግን 160 ሺህ ብር ገዝቶ ይጠጣል። ምን ፍለጋ ነው? ደስታ ነው። ውስኪ አረቂ ስሟን ቀይራ ነው በሰው ላይ የምትቀልለው። የእውነቴን ነው። አዎ ታሽጎ ሲመጣላችሁ ጊዜ ውስኪ እንዲሁ እኮ ይገርማል እኮ። ሐዘንን የሚያስረሳው መጠጥ መስሏቸዋል? አይደለም። ለምሳሌ አሁን አንድ ሰው ባንክ ያለብህን ዕዳ መክፈል ስለማትችል ከሰኞ ጀምሮ ቤቱ የሚታገድ መሆኑን ብሎ መንግስት ቢጽፍበት ያንን ለመርሳት ይዞ ይጠጣል። ሲጠጣ አይምሮው ድውዝ ብሎ በቃ ጭንቅላቱ ይለዋል ዕዳ የለብህም ይለዋል። ተኝቶ ሲነሳ ለካ ቤቱ ሊታሸግ ነው። ይመጣል ደግሞ ያ ጭንቅላት ባለው ዕዳው አሁንም አለ። ጠጥተህ ስጨርስ ዕዳ የሌለብህ ባለጸጋ ትሆናለህ። ፎቁ ያንተ፣ ባህር ዳር በአጠቃላይ ያንተ፣ አዲስ አበባ ያለ ንጉሱ አንተ፣ ሁሉ ነገር ማለት ነው። በቃ ሊቁ አንተ ሁሉ። አሁን የምነግራችሁ ምንድነው? ሲነጋ መከራ እንዳይወርድብን ሁሉ በመጠን ይሁን፣ ሁሉ በልክ ይሁን። እዚያ ውስጥ ደስታ አትፈልጉ።